ሰላም ቅዱሳን በአገር ውስጥም በአገር ውጭም ያላችሁ ሰላም ለእናንተ ይሁን። የጌታችን የአምላካችን ስም የተባረከ ይሁን። የእግዚአብሔር ቃል ባለፈው ኢየሱስ ክርስቶስ ይፈውሳል በሚል ክፍል 1 ተካፍለን ነበር። ምናልባት የባለፈው ሳምንት የተካፈልነውን ለማስታወስ የማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 25፣ ማቴዎስ ወንጌል ምዕራፍ 8 ከቁጥር 5 እስከ 13፣ እንደውም ሐዋርያት ሥራ ምዕራፍ 9 ቁጥር 32ን የእግዚአብሔርን ቃል ተካፍለን ነበር። ኢየሱስ ክርስቶስ ፈዋሽ እንደሆነ፣ የትኛውም ደዌ ሕመም በሽታ እንደሚፈውስ እንደሚታደግ፣ የበረታብን ላይ ኢየሱስ ክርስቶስ ብርቱ እንደሆነ፣ የትኛውም ነገር ኢየሱስ ክርስቶስ ፈዋሽ እንደሆነ መፍትሄ እንደሆነ አይተናል። ዛሬም እንዲሁ የእግዚአብሔርን ቃል እንካፈላለን። ጌታ የተባረከ ይሁን። ጌታ አምላካችን ሆይ እናመሰግናለን። ዛሬም ቃልን ከፍተናል። የሚፈውስ ቃልህን፣ የሚያነሳ ቃልህን፣ ሰቆቃን፣ በሽታን፣ ደዌን የሚያርቀውን ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ቃልን እንድትልክ ለተጨነቁ ለተቸገሩ ጌታ ሆይ ቃልን እንድትልክ ቃሉን ላከ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ በቃል ውስጥ ፈውስ አለ፣ በቃል ውስጥ መጽናት አለ፣ በቃል ውስጥ መቆም አለ። እነሆ ጌታ ሆይ ቃል ይፈውሳል። በያው ቃል እንደርስላቸው ለተጨነቁ ለተጠበቡ፣ ጭንቀት መከራ ሰቆቃ ውስጥ ላሉ ሁሉ ቃል እንድትልክ ስለ ስምህ ቃልን ከፍተናል። በዚህ ቃል እንድትደርሳቸው በጌታ በኢየሱስ ስም ጸለይ። ስለሚሆነው ሁሉ ክብር ላንተ ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ ዛሬም ክፍል 2 ኢየሱስ ክርስቶስ ይፈውሳል በሚል ርዕስ እንካፈላለን። ዛሬ የምንካፈለው የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 ያለውን በጌታ በኢየሱስ ስም አነባለሁ። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቃ ነበረች። 5 መመላለሻ ነበረባት። ከዛም ውስጥ የውሃውን መናወጥ እየጠበቁ ሽባዎች፣ ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሰዎች ይገኙ ነበር። አንዳንድ ጊዜ የጌታ መልአክ ወርዶ መጥመቃ ውሃውን ያናውጥ ነበርና። እንግዲህ ከውሃ መናወጥ በኋላ የመጀመሪያ የገባ ከማንኛውም ደዌ ሕመም ጤና ይሆን ነበር። በዛም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ የውሃ መናወጥ ውሃ በተናወጠ ጊዜ መጥመቃይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስወጣ ሳለው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑ ሰውዬ ዳነ፣ አልጋውንም ተሸክሞ ሄደ። ያን ቀን ሰንበት ነበረና፣ ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ተሸክመ እንድትሄድ ማን ፈቀደልህ? አሉ። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው ይላል። በዚህ ክፍል ላይ የምናየው ከብዙሃን በጣም መከራ የበዛበትና ሰው አልባ ሆኖ የብዙሃን ፈውስ የብዙሃን መፍትሄ ማግኘት እየተመለከተ አልጋ ላይ ተኝቶ 38 ዓመት የቆየ ሰው እንመለከታለን። የዚህ ሰው የብዙ ዓመት ጥያቄ፣ የብዙ ዓመት ሰቆቃ፣ የብዙ ዓመት በሽታ አልጋ ላይ ያስቀረ መፍትሄ ፈልጎ ሄዶ ግን መፍትሄ ያላገኘ ብዙዎችን ፈውስ እየተመለከተ እየጓጓ አልጋ ላይ ተመልካች ሆኖ የቀረ ከበሽታ የተነሳ መንቀሳቀስ ያቃተው ይሄ ሰው እንመለከታለን። ይሄ ሰው ኢየሱስ ክርስቶስ ስለዚህ ሰው ነው ያየው። እንግዲህ አይሁድ በዓል በነበረ ጊዜ እንግዲህ ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። ይሄ በኢየሩሳሌም ስለ ሌሎች ሰዎች የምናገር አይደለም፣ ብዙዎች ይፈወሳሉ። ግን ይሄ ሰው ኢየሱስ ክርስቶስ ሰው ሆኖ የመጣለት ሰው ነው። ይሄ ሰው 38 ዓመት አልጋ ላይ ተኝቶ እዛ ብዙሃን ፈውስ እያየ ብዙዎች ወደ መጥመቃይቱ ውሃ መልአክ ወርዶ በሚያናውጥ ጊዜ ሌሎቹ ገብቶ ከየትኛውም ደዌ ሕመም እየተፈወሱ ደህና የሆኑ ሲሄዱ
ይሄ ሰው ግን እዛ እየሆነ እየጎመጀ መዳኑ እየጎመጀ እየተመለከተ ያይ ነበር። ይሁን እንጂ ግን ኢየሱስ ክርስቶስ ይሄ ሰው ብዙ ዘመን እዛ ተኝቶ እንደነበረ አውቆ ይላል፣ አውቆ መጣለት። ኢየሱስ ክርስቶስ ለዚህ ሰው ሰው ለሌለው ሰው ሆኖ መጣለት። ሰው ለሌለው ሰው ሆኖ ለሚመጣ ለሱ ጌታ ክብር ይሁን እና ኢየሱስ ክርስቶስ ሰው ሆኖ መጣለት። ይሄ ሰው ተጨንቆ ነበረ፣ ተጠቦ ነበር። የበሽታ ባህሪ አንዱ ያስተኛል፣ ይገድባል፣ ያሰቃያል። በሽታ አያንቀሳቅስም፣ ይገድባል። በሽታ የተጨቆነ አልጋ ላይ የቀረ ሰው ነው። ይሄ ሰው ኢየሱስ ክርስቶስ ሰው ሆኖ መጥቶለት ልትድን ትወዳለህ ብሎ ባለ ጊዜ ይሄ ሰው ጌታ ሆይ እኔ እኮ ሰው የለኝም፣ እኔ ከአልጋዬ ወርጄ መልአኩ ውሃውን በሚያናውጥ ጊዜ እጄ ልገባ ስል ስወርድ ከአልጋዬ ገና የወርድኩ ያለ አንዱ ቀድሞ ይገባል። እኔ ሰው ስለሌለኝ እንዲሁ እዚህ አለው ብሎ ኢየሱስ ክርስቶስ እንደመለሰለት ጊዜ ኢየሱስ ክርስቶስ እንዲህ አለ፣ ተነሳ ነው። ኢየሱስ ጌታ ነው። አልጋ ላይ ያላችሁ በኢየሱስም ተነሱ። በጌታ መነሳታችሁ ቀን ደህንነታችሁ፣ ጤናችሁ ይመለስ በኢየሱስ። ይሄ ሰው ተነሳ ነው። ከዛም በኋላ ይሄ ሰው ወዲያውኑ ተነሳ ይላል። በተነሳ ጊዜ ኢየሱስ ክርስቶስ አልጋን ተሸክመ ሄድ ብሎት ነበረን። አልጋን ተሸክመ ይላል። ሰውዬ ደህና ሆነ ይላል። ደህና ሁኑ በኢየሱስ ከየትኛውም በሽታ ጤናችሁ ይመለስ፣ ደህና ሆነ ይላል። አልጋውን ተሸክሞ ሄደ ይላል። ጉዞውን በጀመረ ጊዜ አልጋውን ተሸክሞ ጉዞውን ሲጀምር በአይሁድ ሕግ ሰንበት ምንም ስራ ምንም እንቅስቃሴ አይደረግም። ይሄ ሰው አልጋውን ተሸክሞ በሄደ ጊዜ ትላንትና ስለ ችግሩ ስለ ሰቆቃ ያለበት ብቸኝነት ከዚህ በሽታ ለመዳን ለሱ ግባት ያደረጉለት የረዱት ሐሳቡን የተካፈሉት ማንም ያልነበሩ ይሄ ሰው ተፈውሶ በደስታው ጊዜ ተፈውሶ ደስታውን ሳይጨርስ የፈውስ እንጀራ በልቶ የትላንትና ስቃይና ሰቆቃው ጌታ አንስቶለት እየተደሰተ አልጋውን ተሸክሞ ጉዞ በጀመረ ጊዜ አይሁዶች በሰንበት ቀን አልጋውን እንድትሸክም ማን ፈቀደልህ ብሎ ሲያንጎራጉሩበት ይሄ ሰው እንዲህ አለ፣ ያ ሰው የፈወሰኝ የፈታኝ እርሱ አልጋን ተሸክመ ሄዳለ። እሱ የመጣልኝ ሰው ሆኖ የመጣልኝ ታሪኬን የቀየረ ትላንትና የተሸከመኝን አልጋ ተሸክመ ያለ ነገሩን የገለበጠ ነገሩን ወደ መሆን ያመጣ ያልጠበቁት ያደረገልኝ ያ ሰው አልጋን ተሸክመ ሄዳለኝ አለ። አልፏቸው ሄደ ይላል። ያ ሰው እሱን ጠይቁ፣ የረዳኝን ጠይቁ፣ የመጣልኝን ጠይቁ፣ ተነስ ያለኝን ጠይቁ፣ ሰው ሆኖ የመጣልኝን ጠይቁ፣ ታሪኬን የቀየረውን ጠይቁ፣ እሱን ጠይቁ። እሱ ነው አልጋን ተሸክመ ሄዳለኝ። ሰውየውን ደህና ሆነ፣ አልጋውን ተሸክሞ ሄደ። የሚገርም ትላንትና ያረዱት አሁን እንደተናገርኩት ስለሱ ደንታ የሌላቸው ሰዎች፣ ስለሱ ጉዳይ የሌላቸው ሰዎች፣ ስለ ትላንትና ጭንቀቱና መከራ ሰቆቃ ያልጠየቁት ያረዱት ሰዎች ዛሬ ግን በደስታው ጊዜ ተነሱበት። ምናልባት ወገኖቼ ሆይ ሰው ያጣችሁ፣ ግራ የተጋባችሁ፣ በሆስፒታል ያላችሁ፣ በቤታችሁ ተኝታችሁ ያላችሁ በጌታ በኢየሱስ ስም ፈውስ ይላክላችሁ። ኢየሱስ ይምጣላችሁ። ባላችሁበት ሁኔታ ኢየሱስ ክርስቶስ ይድረስላችሁ። ኢየሱስ ክርስቶስ መጥቶ ቀንበራችሁን ይስበርላችሁ፣ ሰቆቃችሁን ያንሳላችሁ፣ ያስረሳችሁ። ኢየሱስ ክርስቶስ መጥቶ ይሄን ሰው ደረሰለት። ሰው ለሌለው ሰው ሆኖ የሚመጣ ሰው የሌላችሁ በመከራ ውስጥ ያላችሁ ግራ የተጋባችሁ ኢየሱስ ሰው ሆኖ ይመጣላችሁ። ኢየሱስ ሰው መጥቶ ይደርስላችኋል። መከራችሁን ሰቆቃችሁን ያስነሳል። የበሽታ ባህሪ ያስተኛል። እውነት ነው፣ ያሰቃያል፣ ግራ ያጋባል። ኢየሱስ ክርስቶስ ግን ይሄን ሰው ታሪኩን ቀየረ። የብዙ ዘመን የ38 ዓመት ጥያቄና ሰቆቃ በአንድ ቀን ኢየሱስ እልባት ሰጠ። ኢየሱስ ፈዋሽ ነው። ኢየሱስ እልባትን ይሰጣል። ማቴዎስ ወንጌል ምዕራፍ 17 ቁጥር 18 ላይ እንዲህ ይላል። ማቴዎስ ወንጌል ምዕራፍ 17 ቁጥር 18 ኢየሱስም ገሰጸ፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዛች ሰዓት ጀምሮ ተፈወሰ ይላል። ኢየሱስ ክርስቶስ ይፈውሳል። በበሽታ በደዌ በአጋንንት ስርዓት ያላችሁ በጌታ በኢየሱስ ስም ተፈወሱ። ኢየሱስ ብቻ ነው የሚፈውሰው።
ኢየሱስ ይድረስላችሁ። ይሄ ሰው ኢየሱስ ክርስቶስ ደረሰለት። ኢየሱስ መጣለት፣ ሰው ሆኖ መጣለት። አበሳውን አስረሳ፣ ስቃውን አስረሳ።